ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ከቆይታ በኋላ ተገናኝተናል። ከሰሞኑ በአዲስ ትምህርት አልተገናኘንም በስራ መደራረብ የተነሳ። በዚህ ትምህርት ላይ አሁን ላይ ሰፊ የሆነ አትኩሮትን እያገኘ ስለመጣው በሰውነታችን ውስጥ በተለያየ አጋጣሚ ሊገባና ሊከማች ስለሚችለው ማይክሮፕላስቲክ እንመለከታለን። በሰውነታችን ውስጥ በተለያየ አጋጣሚ ከምንተነፍሰው አየር፣ ከምንጠጣቸው መጠጦች፣ ከምንመገባቸው ምግቦች ጋር ተያይዞ ወደ ውስጣችን የሚገቡ ማይክሮፕላስቲኮችን እነዚህ በአይን የማይታዩ ጥቃቅን የሆኑ ፓርቲክሎችን ተፈጥሯዊ በሆነ መንገድ እንዴት ከሰውነታችን ማስወገድ እንደምንችል እንመለከታለን። እነዚህ ማይክሮፕላስቲኮች ወደ ሰውነታችን ሲገቡና እየተከማቹ ሲመጡ በርካታ የጤና እክሎችን ሊያስከትሉ ይችላሉ። የማይክሮፕላስቲኮች አስቸጋሪ ሁኔታ በናኖ ደረጃ እንኳን በሰውነታችን ውስጥ በጣም በጥቂቱ እንኳን ሲገቡና ሲከማቹ ጤናችን ላይ የማይናቅ አሉታዊ ጫናን ሊያስከትሉ ይችላሉ። አሁን ላይ ያለን የአኗኗር ዘይቤና ተመሳሳይ ተግባራቶች በሰውነታችን ውስጥ ከፍ ያለ የማይክሮፕላስቲኮች መከማቸት እንዲኖር እያደረጉና ጤናችንን እያቃወሱ ይገኛሉ። ይህን ትምህርት በጥሞና በማዳመጥ የራሳችሁንም የቤተሰቦቻችሁንም ጤና መከላከል መጠበቅ እንድትችሉ ጋብዛችኋለሁ። በዚህ ትምህርት ላይ የምንመለከተው ማይክሮፕላስቲኮችን ከሰውነታችን ለማስወገድ የሚረዳን ይህ ምግብ ማንኛውም ሰው ሊያገኘው የሚችለውና በርካታ ጥናቶች የሚስማሙበት ከሰውነታችን ላይ ማይክሮፕላስቲኮችን የማስወገድ አቅም ያለውን ኮምፓውንድ ኬሚካል የያዘ የምግብ አይነት ነው። ብዙዎቻችን በቀላሉ ልናገኘው እንችላለን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ፣ እንዲማሩበት፣ እንዲጠቀሙበት ያደርጋል። ቪዲዮውን ላይክ በማድረግ ሌሎችንም እንድናስተምር ጥያቄን አቀርባለሁ። ለቻናል አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደወል ምልክት አንድ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። ማይክሮፕላስቲኮች ወደ ሰውነታችን በዋነኝነት በሁለት አይነት መንገድ ሊገቡ ይችላሉ። አንደኛው ከምንጠጣው መጠጥና ከምንመገበው ምግብ ጋር ተያይዞ፣ ሁለተኛ ከምንተነፍሰው አየር ጋር። ለአብነት ያክል ለውሃ መጠጫነት የምንጠቀማቸው ቦትሎች፣ ምግብ በምናበስልበት ጊዜ በተመሳሳይ ስርዓት ውስጥ የምናካትታቸው ከፕላስቲክ የተሰሩ እቃዎች፣ ከዛም በተጨማሪ ምርታማነትን ለመጨመር የምንጠቀማቸው ፈርቲላይዘሮችና ተመሳሳይ ኬሚካሎች አያይዘው በጥቂቱም ቢሆን የተለያዩ ፕላስቲኮችን ወደሚመረቱ ፍራፍሬዎችና ተመሳሳይ ወደሆኑ ለምግብነት ወደሚውሉ እጽዋቶች፣ ፍራፍሬዎችና አትክልቶች ፕላስቲኮችን ያስተላልፋሉ። እኛ እነዚህን የታሸጉ ፍራፍሬዎች ከገዛን በኋላ በአግባቡ ሳናጥም በምንጠቀምበት ጊዜ በተመሳሳይ ሁኔታ እነዚህ በአይን የማይታዩ ጥቃቅን ማይክሮፕላስቲኮች ወደ ሰውነታችን ሊገቡ ይችላሉ። ሁለተኛው ከምንተነፍሰው አየር ጋር ተያይዞ ማይክሮፕላስቲኮች ወደ ሰውነታችን ሊገቡ ይችላሉ። ለምሳሌ ያክል የመኪና ጎማ አንደኛውና ዋነኛው ማይክሮፕላስቲክን ወደ ኢንቫይሮንመንት ከሚያሰራጭና አንደኛው ሶርስ ከሆኑ ከምንገለገልባቸው መሳሪያዎች መካከል አንዱና ዋናው ነው። ከዛም ባለፈ የተለያዩ ፋብሪካዎች በይበልጥ ደግሞ ከመድኃኒት ምርት ጋር ተያይዞ ያሉ ፋብሪካዎች ጥቂት ማይባል ማይክሮፕላስቲክን ወደ ኢንቫይሮንመንት ያሰራጫሉ፣ ይልካሉ። በእንዲህ አይነት መንገድ በአየር ላይ እነዚህ ማይክሮፕላስቲኮች መንቀሳቀስ እኛ እነዚህን አየር ስንስብ በቀጥታ ወደ ሰውነታችን ሊገቡ ይችላሉ። እነዚህ ወደ ሰውነታችን የሚገቡ ማይክሮፕላስቲኮች በዋነኝነት የሚከማቹት ሳምባ፣ ጉበትና ደም ውስጥ ነው። በደም ቧንቧ ውስጥ ጥቂት የሆነ እንኳን የማይክሮፕላስቲክ መከማቸት በሚኖርበት ጊዜ በቀላሉ ኢንፍላሜሽንን በመቀስቀስ የልብ ጤንነትን ሊያቃውስ ይችላል። ከዛም ባለፈ በደም ውስጥ የሚሰራጭ የማይክሮፕላስቲክ መከማቸት በወንድም ሆነ በሴት ላይ ጊዜያዊ የሆነ መሃንነትን ሊያስከትልም ይችላል። በይበልጥ ሴቶች ላይ የሆርሞን መዛባትንም ሊያስከትል ይችላል። እነዚህ በአጠቃላይ ማይክሮፕላስቲኮች ወደ ሰውነታችን ሲገቡ ሊያስከትሉት የሚችሏቸው ጉዳቶችና አደጋዎች ናቸው። ማይክሮፕላስቲክን ከሰውነታችን የማስወገድ ብቃት ካላቸው የምግብ አይነቶች መካከል የእህል ዘር አይነቶች መካከል ኦትስ ወይም አጃ አንዱና ዋነኛው ነው። ኦርጋኒክ የሆነና ወደ ኢንስታንትነት ያልተቀየረ ኦትስ በውስጡ ቤታ ግሉኮን ተብሎ የሚጠራውን በርካታ ጥናቶች የሚስማሙበትን ከሰውነታችን የተለያዩ ፕላስቲክ አይነቶችን የማይክሮፕላስቲክ አይነቶችን
የማስወገድ አቅምና ብቃት ያለውን የፋይበር አይነት ይዘዋል። እኛ ኦትስን ስንመገብ እዚህ ኦትስ ወይም አጃ ውስጥ የሚገኘው ቤታ ግሉኮን ተብሎ የሚጠራው ይህ ፋይበር ወደ ሰውነታችን ከገባ በኋላ ከውሃ ጋር ሪያክት በማድረግ ጄል መሰል ወፍራም የሆነ ቪስኮስ የሆነ ፈሳሽን በመመስረት በአንጀታችን ውስጥ ከምንመገባቸው ምግቦችና ከአተነፋፈስ ጋር ተያይዞ የገቡ ማይክሮፕላስቲኮችን በመሳብ ወደ ደም ቧንቧ ከመሰራጨታቸው በፊት እነዚህን ማይክሮፕላስቲኮች ወደ ራሱ አትራክት በማድረግ በመሳብ ከሰውነታችን የሚወገዱበትን መንገድና ስርዓት ያመቻቻል። የምንጠቀመው የኦትስ አይነት ኦርጋኒክ የሆነ ወይም ስቲል ካት የሆነ ኦትስን ብንጠቀም መልካም ነው። እንዲህ አይነት ኦትሶች በውስጣቸው ከላይ የጠቀስኩትን ቤታ ግሉኮን ተብሎ የሚጠራውን ፋይበር በከፍተኛ ይዘት ይዘዋል። ከዛም ጋር ተያይዞ ይህን ፋይበር ለሰውነታችን በማቀበል ከላይ በጠቀስኩት መንገድ ከውስጣችን ማይክሮፕላስቲኮችን ማስወገድ እንድንችል ያግዛል። ሌላው አጃን ስንጠቀም የሚከተለው አይነት መንገድ ብንጠቀም በይበልጥ በደማችን ውስጥ ያለው የስኳር መጠን ላይ ምንም አይነት ተጽዕኖ ማስከተል እንዳይችል ማድረግ እንችላለን። መጀመሪያ አጃውን ማብሰል። አጃውን ካበሰልን በኋላ ማታ ፍሪጅ ውስጥ ከተን ማሳደር። ጠዋት ላይ ፍሪጅ ውስጥ ያሳደርነውን አጃ መጠቀም እንችላለን። ይህ አጃ በውስጡ ሬዚስታንስ ተብሎ የሚጠራውን ስታርች ፎርም በማድረግ በደማችን ውስጥ በቀላሉ ከፍ ያለ የደም ስኳር መሰራጨትና መንቀሳቀስ እንዳይኖር ማድረግ እንድንችል ያግዘናል። ሌላው አጃን ስንጠቀም አያይዘን ከ1 እስከ 2 እንቁላል ቀቅለን ብንጠቀም፣ ከዛም በተጨማሪ አትክልቶችን በይበልጥ አረንጓዴ አትክልቶችን ለምሳሌ ያክል ስፒናች፣ ጎመንና ተመሳሳይ አትክልቶችን ቀቅለን አንድ ላይ ያይዘን ብንጠቀም ከላይ ጠቀስኳቸውን የማይክሮፕላስቲክ ክምችት ከሰውነታችን ከማስወገድ በተጨማሪ ሌሎች እጅግ በርካታ ጠቀሜታዎችንም ለሰውነታችን ይሰጣል። በደማችን ውስጥ ያለውን ስኳር መቆጣጠር እንድንችል ከማድረግ በተጨማሪ ማለት ነው። ከነዚህ ተጨማሪ ጠቀሜታዎች መካከል አንዱና ዋነኛው በሰውነታችን በይበልጥ ደግሞ ትልቁ አንጀታችን የሚገኙ ማይክሮባዮምሶች ጤናማ የሆኑ ባክቴሪያዎች ብዛትና ቁጥርን ከፍ ማድረግ ነው። አጃ በውስጡ ፋይበር አለው ብለን አጃ ውስጥ ያለው ፋይበር በውሃ የሚሟማ ከመሆን በተጨማሪ በውሃ የማይሟማ የፋይበር አይነትንም በውስጡ ይዟል። ኦርጋኒክ የሆነ ፕሮሰስ ያልሆነ ኢንስታንት ያልሆነ አጃን የምንጠቀም ከሆነ አጃን ስንጠቀም ኦትሜልን መጠቀም እንችላለን። ነገር ግን የምንጠቀመው ኦትሜል ኦርጋኒክ መሆኑን ማየትና ቼክ ማድረግ ያስፈልጋል። ኦርጋኒክ ያልሆነ ኦትሜል በውስጡ ያለው የፋይበር መጠን እጅግ አነስተኛና ዝቅተኛ ነው። ኦርጋኒክ የሆነ አጃ በውስጡ የያዛቸው ፋይበሮችና በተመሳሳይ መንገድ አያይዘን የምንጠቀማቸው አትክልቶች፣ ጎመኖች ውስጣቸው ከፍ ያለ የፋይበር ክምችት ስላላቸው አንጀታችን ውስጥ ለሚገኙ ጤናማ ባክቴሪያዎች ተጨማሪ ፋይበርን በማቀበል እነዚህ ባክቴሪያዎች ቁጥራቸው እንዲጨምር ከፍ እንዲል ያደርጋሉ። አንጀታችን ላይ ሊከሰት የሚችል በርካታ አደጋዎችን መቋቋም መከላከል እንድንችል ያግዙናል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ ይህን ትምህርት ላይክ ማድረጋችሁን አትዘንጉ። ለሌሎች ሰዎችም ማጋራታችሁን አትዘንጉ። መልካም ጊዜ ይሁንላችሁ ባይ